ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እኛ አለን እግዚአብሔር ይመስገን። በጣም ቆይተን ብቅ ብለናል። እንግዲህ ዛሬም በአዲስ ቪዲዮ አዲስ እንግዳ ትልቅ እንግዳ ይዘንላችሁ ነው የምንመጣው ማለት ነው። እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። መባያችን በዚህ መልኩ እየተከሸነች ነው ማለት ነው። መባያችን ተሰርቶ አለቀና ማለት ነው። መጨረሻ ላይ የሚቀርጸኝ አንድ ህፃን ልጅ ነበረ። ለቆይ ቤታቸው ሄደ ማለት ነው። ህፃናቱ ነበሩ መግቢያ ላይ ቪዲዮ ሰራ። እነሱ ስለሄዱ ብቻዬን ሆንኩኝ ማለት ነው። እዚህ ጋር ቤት እያጸዳውኝ ነው። መባያዬን ሰርቼ ጨርሼ ማለት ነው። እነሱም እየደረስን ነው ብለው ስላሉኝ እንግዲህ እየፈጠንኩ ነው። በቻልኩት አቅም ቤቢን ተሸክሜያለሁ። በስተመጨረሻ ማለት ነው እኔ ልብሴን ስቀይር እነሱ ለምን አይመጡብኝም በእናታቸው። ከዛ በቃ ገብተው ቁጭ ብለው ምናምን ወጥቼ አናገርኳት ማለት ነው። እንደው በር ዘግቼ በር አልከፍትም ብያቸው ከዛ በቃ ልጄንም ልብስ ሳልቀይርለት በቃ መጨረሻ አካባቢ እኮ ነው ለትንሽ ደቂቃ በቃ ደረሱብኝ። ያው የልጅ እናት ታውቃላችሁ፣ ሁሉ ነገር አይስተካከልም። ተጨናንቃችሁ ነው የምታሳልፉት። ልጅ ያላችሁ ታውቁታላችሁ ይሄንን ህይወት ማለት ነው። እና እንደማንም ብዬ ጨረስኩኝ ብዬ ደስ እያለኝ ሳይደውሉልኝ ነው የመጡት። ደርሰናል ሳይሉኝ በቃ ቪዲዮም ሳላደርግ ካሜራ ሳላበራ ደረሱብኝና ልክ ልብሴን እንደቀየርኩኝ በቃ ካሜራ አብርቼ ወጣሁ። ምክንያቱም አንዴ ጀምሬያለሁ ቪዲዮን መጨረስ አለብኝ ብዬ ማለት ነው። ያው እዚህ ጋር ምሳ ላቀርብላቸው እያስታጠብኳቸው ነው። ልጄ እያስቸገራቸው ነው፣ እየተቀባበሉት ነው። እና እንግዲህ ይህንን ይመስላል። በዚህ መልኩ የቻልኩትን ያህል አድርጌ መስራት የቻልኩትን ያህል ሰርቼ የጠበቅኳቸው ማለት ነው። በቃ ቀኑም እንትን አይልም፣ አይበቃችሁም፣ ሰዓቱ አይበቃም። ከሰዓት በኋላ ነበረ ዝግጅቴን የጀመርኩት እና በቃ ቅድም መጀመሪያም ህፃናቶች ነበሩ ልጄ እንዲያጫውቱልኝ የጠራኋቸው። እነሱ ትሄዱብኝ በቃ ቢዚ ሆንኩኝና ደረሱብኝ ማለት ነው። እዚህ ጋር ምሳ ሊበሉ ምግብ አቅርቤ አልቀረጽኩትም። ያው እነሱ መጡብኝ አላልኳችሁም መጀመሪያ ላይ? ያው አልቀረጽኩትም። ያቀራረብኩትን ከርቀት ነው የሚታየው። እና በዚህ መልኩ ተቀብለናቸዋል። በጣም ደስ ይላል። እስኪ የተሰማችሁን ሀሳብ አስተያየት በኮሜንት ስር ይህን እንዲህ ብታደርጊ ብታስተካክሉ አሪፍ ነው የምትሉት አስተያየት ካለ አስተያየታችሁን እንቀበላለን ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። እንወዳችኋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ። ቻው። ሮቤል አክስቴ ያው መጣች። አክስቴ በላት አላልኩም? መጣች። አክስቴ እስኪ ነች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ምን በላው ከስጋችን ምን ጠጣው ከደማችን አዋህድልን።